ከባዱ ፊሊንግ ምን እንደሆነ ታውቃላችሁ? ጠዋት መነሳት ደክሟችሁ ማለት ነው። እኛ ሀገር አይ ቲንክ ብዙም vlog አልተለመደም እና እንዴ ካሜራ ይዛችሁ ስትሄዱ ሰው እንዴት እንደምናያችሁ በስማ። ጉድ ሞርኒንግ ኤቭሪዋን፣ እንዴት ናችሁ? ዛሬ በጣም ነው ያረፈድኩት። ስንት ሰዓት ነው? ኦልሞስት ሩብ ጉዳይ ለአንድ ነው። ማታ ኮንተንት ሰራ ስለነበር አምሽቼ የተኛሁት ለዛ ነው። ሶስት ዛሬ ደግሞ ጸዴ ወርክአውት ሰርተን እንወጣለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ይመቻል። ዛሬ ኦልሞስት ኤቭሪዋን ቀድሞናል ማለት ይቻላል። ዛሬ ተበልተናል፣ ምንም ማድረግ አይቻልም። ዛሬ በስመ አብ ነፋሱ ደግሞ ትንሽ ይቀዘቅዛል። ነፋሱን ፊል ካረጋችሁት እስቲ ፊል አድርጉት። በስመ አብ እንደዛ በጠዋት ተለምዶ ግን እንደዚህ አርፍዶ መነሳት በጣም ከባድ ነው። ያኛው ኤነርጂ በጣም ይናፍቃል። የሆነ ከገባችሁ ለሊት ልክ 11 ሰዓት ምናምን ስትነሱ አብዛኛው ሰው ስለማይነሳ የተወሰኑ ሰዎች ነው የሚነሱት። የሆነ ፊልም የምታደርጉት ኤነርጂ አለ። ሁሉም ሰው ተኝቶ ስለሆነ እናንተ የሆነ ኤነርጂ ስቲል ማድረግ ትችላላችሁ። ትራፊክ ምንም ነገር ላይ አርፍዶ መውጣት ይሄ ይደብረው። እናንተም እንዳታረፍዱ ለማለት ያህል ነው። አንድ ፍሬ ላይ ነበር እሱን ሳለም እያልኩት ትንሽ ቆየሁ። ለማንኛውም ደርሰናል። ፒፕሉን አያችሁታ? በስመ አብ 11 ተኩል ስንመጣ የለም። አሁን እንዳለ ህዝቡ ዘጭ ነው። ውስጥ እንግባና ልብስ ቀይረን ምናምን ቀጥታ ወርክአውት እንጀምራለን። ዛሬ እነዚህ ነው የሚከፍታሉ ያሰብኝ ነበር፣ ምንም አልከፈተም። የወርካ ቤታችን ግን እንዳበሻ መስተካከል አለበት። የምር ለሊት ገብተን መስራት ብንጀምር ሞር አሪፍ ነው። በባዶ ሆድ ማርና ውሃ አሪፍ ነው ይባላል። ጠዋት ቤት አንድ ማንኪያ ማር ላስ አድርጌ ነው የመጣሁት። ሰው ኤነርጂ ይሰጠናል፣ ቡስት ያደርግልናል። ሰው እዚህ ላይፍ ስታይልን ሁሉ ያበረታታለሁ። እዚህ ላይፍ ስታይል መኖራችሁን አትርሱ። ጂም ያልጀመራችሁ ሰዎች ጀምሩ፣ አብረን እንሰራለን። መግባታችን በፊት እንደተለመደው ሁለት ሙዛችንን እንበላለን። ውስጥ ማላወራችሁ ለምንድን ነው? ስፒከሩን ሰማችሁታ? በጣም ላውድ ስለሆነ ለዛ ነው። ያው በመለከት ቋንቋ ምናምን እንግባባለን። እንደዚህ ዝም ሲል አወራችኋለሁ ማለት ነው። ናይስ ሌትስ ጎ እንግባ ወደ ውስጥ። ዛሬ ፍሬንዶች አልመጡም። አፐር ቦዲ ወርክአውት እንሰራለን። ቸስት እና ፉል አርም ባይና ትራይ እንገባለን። ስትራፕ ኦሬዲ ለቆኛል። ስለዚህ አሁን ቀጥታ ወደ ስቴፕ ነው የምገባው ማለት ነው። ሌትስ ጎ ስትሬች አድርገን እንገባለን።
በዛሬ በዳምፔል ቦታ ይሄኛውን ማሽን እየሰራሁት ነው። ስለዚህ ባይና ትራይ በመሀል እንግባ። እዛ ጋር እንግዲህ የትራይሴፕስ የመጀመሪያው ኤክሰርሳይዝ በባርቤል እንሰራለን። ሌትስ ጎ። ውስጥ ሃርደስት ፓርት ሰው ከሌለ ራሳችሁ እያመቻቻችሁ ነው የምትቀርጹት። አንግል ቼክ እያደረግን ምናምን እናስተካክላለን። አይ ቲንክ አሪፍ ነው። ሌትስ ጎ። ጂም ላይ አንድ የተረዳሁት ነገር አንቲል ፌለር የሚባል ነገር አለ። እስከ መጨረሻ ኢነርጂያችሁን እስክታጡ ድረስ መስራት ማለት ነው። ያንን ማይንድሴት ኤቭሪቲንግ ላይ ስታውሉት ማለት ነው። ዋን ሞር ላስት ሬፕ ምናምን ያላችሁ ስትሄዱ ኤቭሪቲንግ ላይ ኮንተንት ላይ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ኤኒቲንግ ላይ ዋን ዴይ ያላችሁ ስትሄዱ ጀስት መሰል ቢልድ ያደርጋል ማለት ነው። ስለዚህ አይ ቲንክ ያው ጂም እና ላይፍ በጣም ያገናኛችኋል። ሌትስ ጎ። ትራይ የሰራው እዚህ ደግሞ እዚኛው ማሽን ላይ አንድ ይቀረኛል። የመጨረሻ ሴት እንግባና ቀጣይ ደግሞ ወደ አፐር ቸስት እንሄዳለን። አሁን ደግሞ ባይ እንግባ። በዚህኛው ማሽን ጸዴ ማሽን ናት። በጣም ነው ተመቸኝ። አፐር ቤንች ፕረስ ለአፐር ቸስት የመጨረሻ ሴት ሲሆን ከዛ ትራይሴፕስ ኤክስቴንሽን ምናምን ማሽን እንሰራና ባይ አንድ ሀመር ከርል እንሰራለን። ደን ዊራቶ ፊር ማለት ነው። ሌትስ ጎ። ከሰው ጋር መስራት አድቫንቴጁ ምን መሰላችሁ? አሁን ለምሳሌ እኔ ደግሞ የሆኑ 2-3 ሴቶች ምናምን መጨመር ይችል ነበር። ሰው ቢኖር ይቀበለኝ ነበር። ጂም ብሮ ያስፈልጋል የምር።
ትንሽ ስላመሸው በቃኝ። ኦልሞስት ወደ 1 ሰዓት ሰራ። ሩብና አርብ ሲሆን ቤት ቁርስ አልሰራም። አንድ ቦታ ሄደን እንበላለን። ሻወር ወስደን እንጣ። ከባዱ ፊሊንግ ምን እንደሆነ ታውቃላችሁ? ጠዋት መነሳት ደክሟችሁ ማለት ነው። በተለይ 11 ሰዓት ምናምን ስነሳ የሰው ልጅ ፈተና የሚጀምረው ከጠዋት ነው የሚባለው እውነት ነው። ልክ ልትነሱ ስትሉ አልጋው ይዛችኋል፣ ሙቀቱ አለ። ቆንጆ ህልም ካያችሁ በዛው መድገም ትፈልጋላችሁ ምናምን። ነገር ግን የሚጠቅማችሁ ነገር ምንድን ነው? ሀርድ ነገር ማድረግ ስለሆነ ያው ትንሽ ሀርድ ነው በጠዋት መነሳት። ያንን የእንቅልፍ ስሜትና የሙቀት ስሜቱን አሸንፎ መነሳት፣ ከዛ ቀናችሁን በጸሎት መጀመር፣ ከዛ ጂም ሰርታችሁ የተመጣጠነ ምግብ በልቶ ወደ ስራ መሄድ፣ ከዛ በመሀል መጽሐፍ ማንበብ፣ ጥሩ ፖድካስት ማየት፣ ክሬቲቪቲ ማበረታታት ጸዴ ነገር ነው። ስለዚህ በጠዋት መነሳት ብዙ ጥቅም አለው። ጀስት ሞክሩት። እኔ ዛሬ እንኳን ያው 11 ሰዓት ሳልነሳ ስቀር ወደ 12 ሰዓት ምናምን ስነሳ ይሆናላ ትንሽ ደበረኝ። እንደለመድኩት አይደለም። ስለዚህ አሪፍ ነው የጠዋት ሰው መሆን። ኢነርጂ ነው ስቲል የምታደርግ ከገባችሁ። ሁሉም ሰው ተኝቶ እናንተ ልክ ስትነሱ ጭር ሲል ምናምን ሁሉም ሰው አልጋ ላይ እንደሆነ ፊል ስታደርጉ የሆነ የነሱ ኢነርጂ ስቲል ነው የምታደርጉት። ብቻ ሞክሩት። የሌሊት ሰው መሆን ጸዴ ነው። ሻወር ልገባ ነው። መቻል ማየት ሻወር ጨርሰናል። ሌትስ ጎ። ዛሬ በቀን ኖሮ ራሴ ላይ ነበር የምናደደው፣ ምክንያቱም ጸዴ ነበረ። ሌላ ምን ልላችሁ ነበር? ጠፋብኝ። ትዝ ሲለኝ እነግራችኋለሁ። ወደ ቤት እንሂድና ልብስ ቀይረን እንውጣ። እኛ ሀገር አይ ቲንክ ብዙም ብሎግ አልተለመደም እና እንዲህ ካሜራ ይዛችሁ ስትሄዱ ሰው እንዴት እንደምናያችሁ በስመ አብ። እስካሁን ያው ሌባ አላጋጠመንም። ከዚህ በኋላ እንዳጋጠመን ጠንቀቅ እንላለን። ሌላ ምን ልላችሁ ነበረ? ወርክ ኤቲካችን አይ ቲንክ ያበሻ የተመታ ነው ማለት የሆነ ነገር ለመስራት ያለን ኢነርጂ መሟዘዝ አለ፣ በጊዜ አለመገኘት አለ። ከዛ በኋላ ደግሞ የሆነ ቻሌንጅ ምናምን ታክል ሲያደርገን ቶሎ ነው ፍሊክ የምናደርገው ወይም ደግሞ የምንወድቀውና ይህን ነገር ማስተካከል መቻል አለብን ሁላችንም። እስቲ ጀለስ እየደወለ ነው፣ ዌይቲንግ ላውራለት። ደግሞ በጠዋቱ ተነስቼ 1 ሰዓት ተኩል ታይም ይዤ ነበረ። ዋና 1 ሰዓት ተኩል ያህል ራሴ ላይ ኢንቨስት አደረኩኝ። ስለዚህ ያው በጠዋቱ ራሳችሁ ላይ በደንብ ሰርታችሁ ስትጀምሩ ቀናችሁ ብሩህ ይሆናል ማለት ነው። ከዚህ በኋላም እስቲ ያለውን ፓርት ደግሞ አሳያችኋለሁ። ስለዚህ የዛሬው ቁርስ ቴስቲ ሶያ ምናምን የሚባል ምግብ አለ። ፓክድ ምግብ እውነት ለመናገር አይመቸኝም፣ ግን አይ ቲንክ ያው ፕሮቲኑ ምናምን አሪፍ ነው። ስለዚህ ይህንን በልተን እንወጣለን ማለት ነው። መጽሐፍ አነበብኩኝ ፎር 1 hour እና አንድ ቆንጆ ኢንተርቪው አየው። ምን እንደገረመኝ ታውቃላችሁ? አይ ቲንክ ላይፍ ኢዝ አ ጌም። ምክንያቱም ልክ ከልጅነታችሁ ጀምሮ ከልጅነታችን ጀምረን እቃቃ ኳስ ምናምን ብዙ ጨዋታ እንጫወታለና ጀስት ኢማጂኒት አደገና ጨዋታ ነው፣ ስቲል መኒ ጨዋታ ነው፣ ሪሌሽንሺፕ ጨዋታ ነው። አንዳንድ ሰዎች አሉ ደግሞ በሰው ላይፍ ላይ የሚጫወቱ ብዙ አይነት ሰዎች አሉና አንድ ወሳኝ ኢንተርቪው ነው ያየሁት እና ከዛ ኢንተርቪው ላይ ምን ያህል የሰው ልጅ ማለት ነው ኢሞሽናል ክሪቸር እንደሆነ አላ ፋክት እንዲሁም ደግሞ ሪያሊቲን አክሴፕት እንደማያደርግና እንደማይፈልግ። ስለዚህ የሰው ልጅ ሲያወራ የምር ማኑቨር ማድረግ እንደሚችል እንዲሁም ደግሞ የሚያሳስቱ ቃላቶችን ተጠቅሞ የሰው ልጅ ቃላቶቹን ብቻ ተቀብሎ አምኖ ሌላ ነገር ውስጥ ሌላ ታሪክ ውስጥ እንደሚገባ። ስለዚህ ጀስት ላይክ እኔ አሁን የማደርገው ምን መሰላችሁ? ከሰው ጋር ኮንቨርሴሽን ሲኖረኝ ዊዝ ኤኒዋን ወይም ደግሞ የተለያየ ሰው ጋር ኢንጌጅ ሳደርግ ከሚያወራው ነገር ይልቅ ወይም ደግሞ ከምታወራው ነገር ይልቅ ቦዲ ላንጉጃቸውን አንደርስታንድ ለማድረግ ሞከር። ስላይት ቼንጅ ካያችሁ እመኑኝ የሚያወሩትን ነገር እያስመሰሉ ስለሆነ ማለት ነው። ስለዚህ ሁሉም ሰው ማስክ አለው፣ ሁላችንም ማስክ አለን። ልክ ጠዋት ተነስታችሁ ታጥባችሁ ስትወጡ ማስክ አድርጋችሁ ነው የምትወጡት። ያንን ማስክ የምትወልቁት ብቻችሁን ስትሆኑ እንዲሁም ደግሞ ስተኙ ነው። ስለዚህ ዩ ቤተር አንደርስታንድ ማስክ እመኑኝ። ብቻ ሂውማን ኔቸር በጣም ደስ የሚል ነገር ነው። ታይቶ ወይም ደግሞ
እንዲህ የምታውቁት ነገር አይደለም። ምክንያቱም ኮንስታንትሊ የሰው ልጅ የተለያየ ባህሪ ስለሚያመጣ፣ ስለዚህ ኮንስታንትሊ ማይንዳችሁን ኦፕን አድርጋችሁ በአይናችሁ በኩል በመመልከት እውነታን ወይም ደግሞ ያለውን ነገር አንደርስታንድ ለማድረግ አሪፍ ነው ላለው። ያየሁት ኢንተርቪው ምን እንዳየው አልነግራችሁ።